ሰላም ዛሬ የምናየው ስለ አንድ ስራ ጉዳይ ነው። ይሄ አብሮነት ይባላል። ያው እዚህ እንደምናየው ስክሪን ላይ እንደምናየው አብሮነት ማን ነው ምንድነው የሚለውን በደንብ እናያለን። ስለዚህ አብሮነት ማን ነው የሚለውን ስናይ የቢዝነስ ስልጠናና የማማከር አገልግሎት ወርክ ፋሲሊቴቲንግ ኃላፊነቱ የተወሰነ የግል ማህበር በሚል የተመሰረተ ድርጅት ነው። ስለዚህ ይሄ ገለጻም በራሱ በድርጅቱ የተዘጋጀ የገለጻ ሰነድ ነው ማለት ነው። ዌብሳይቱን ማግኘት የምንፈልግ ካለን እዚህ ጋር www.abronet.net ነው ማለት ነው። .com ሳይሆን .net ብለን ብንገባ እናገኘዋለን ማለት ነው። መልካም ስለ አብሮነት እንግዲህ ስናይ መጀመሪያ አብሮነት ከልብ የሆነ አብሮነት የሚል ዓላማ አለው። ላይ ምሳል ዝም ብሎ እንግዲህ እንደ ባህልም ተቆጥሮ ዝም ብሎ እኛ አፋችን ብቻ ነው ሙዚቃ የሚያወጣው የሚል ማለት ስንሳሳም ራሱ ትከሻና ትከሻዊ ጉንጅና ጉንጅ ነው የሚነካካው። ግን ከልብ የሆነ አብሮነት ከልብ የመነጨ የውሸት ላይ ምሳል ሳይሆን የሚል ዓላማ የምርም አለው። እኔ በተግባር እዛው ሆኜ አይቼዋለሁ። ደስ የሚል ነገር አላቸው ማለት ነው። የምር ነው ቆርጠው እየሰሩ ያሉት። እስቲ ዲፕሊ ስናይ ምንድነው ይዘውት የመጡት ዓላማ የሚለውን ስናይ ቅርታ እንግዲህ አብሮነት የተመሰረተው እንግዲህ በእነዚህ ሰዎች ነው። ስለዚህ አብሮነት ማን ነው የሚለውን ስናይ አብሮነት ከተለያዩ የሙያ ዘርፍ እና የህይወት ልምድ ያላቸው ሰዎች የተመሰረተ ነው ማለት ነው። እንግዲህ አብሮ በመስራት የሚያምኑና እንዲሁም ለሰዎች የስራ እድልን በመፍጠር ፍላጎት ባላቸው ግለሰቦች ስብስብ የተመሰረተ ነው የሚለው እዚህ ጽሁፉ ላይ እንደምናየው ማለት ነው። ስለዚህ እነዚህ ሰዎችን አብዛኞችን እኔ ያውቃቸዋለሁ። ያው እንግዲህ በተለያዩ ስራዎች አብረን ተገናኝተንም በድምጽም በኮልም በአካልም የተገናኘንባቸው ሰዎች አሉ እዚህ መሀል። ስለዚህ በጣም ትልልቅ ሰዎችም እዚህ ያሉ ማለት ነው። ስለዚህ ከነዛ መሀል ዋና የፓታንት ራይቱ ባለቤት እቺ ሴት ናት ማለት ነው። እቺ ሴት በጣም ትልቅ ሴቶች ላይ የምትሰራ ሌላም የራሱ የሆነ ፕሮፌሽን ያላት ሰው ናት። ስለዚህ በዚህች ነው እንግዲህ ራዕዩ የተወለደው ከዚህች ሴት ነው። መልካም ስለዚህ ምንድነው ይዛው የመጣችው እንግዲህ ዓላማ እንግዲህ ዌብሳይቱ ቅድም እንዳልኩት እዚህ ጋርም አለ www.abronet.net ብለን ብንገባ ስለ አብሮነት ሙሉ መረጃ ማግኘት እንችላለን ማለት ነው። ስለዚህ በእነዚህ ሰዎች ተመሰረተ። እዚህ ጋር ስማቸው እያንዳንዱ ተዘርዝሯል። ወይዘሮ ሙሉቀን ወርቁ ዋና ስራ አስኪያጅ ናት። የራዕዩ ባለቤት የፓታንት ራይቱ ባለቤት ናት። ፓታንት ራይት ተሰጥቶታል። እንግዲህ እያንዳንዱ ማንኛውም እንዲህ አይነት ትልቅ ሀሳብ ሲኖር ፓታንት ራይት ያስፈልገዋል። ስለዚህ ይህንን የሚሰጥ ደግሞ አካል አለ ማለት ነው። እናየዋለን በሂደት። ስለዚህ እዚህ ጋር የተለያየ ፕሮፌሽን ያላቸው የተለያየ የራሳቸው ሃይማኖት ያላቸው የተለያየ የራሳቸው የስራ ክህሎት ያላቸው ሰዎች የተለያየ የስራ ድርሻም እዚሁ ፕሮጀክት ላይ ያላቸው ሰዎች አሉ ማለት ነው። እንግዲህ ሁሉም አይደሉም፣ በጥቂቱ ነው እዚህ ጋር የተጠቀሱት ለሳምፕል ያክል። ኦኬ ራዕዩን ስናይ እንግዲህ ሰዎች የሚፈልጉትን ስራ ለመጀመር የሚያስችላቸውን በእውቀት በክህሎት በአመለካከት አብቅቶ የመስሪያ ካፒታል በማመቻቸት ህልማቸውን አሳክተው ማየት ነው። እንግዲህ አብዛኛው ድርጅት የሰዎች ህልም ተሳክቶ ማየት ሳይሆን የሆነ ካፒታል ማካበት፣ የሆነ ድርጅት መክፈት፣ የሆነ ነገር ሰብስቦ የሆነ ነገር መስራት ነው የሚል ዓላማ ላይ ያላቸው እና ይህን ያክል ካፒታል በዚህ አመት ማድረስ፣ ይህን ያክል
አቅም መፍጠር በዚህ ዓመት እዚህ እንደርሳለን የሚል የራሱን እንትን ነው አብዛኛው ጊዜ የሚያስቀምጠው አብዛኛው አይታችሁ ከሆነ ማለት ነው። የዚህ ግን ሰዎች የራሳቸውን ህልም ኖረው ማየት ነው። ይህንን በተግባር አድርገው ስላየሁት ነው። እኔ አሁን የራዩ ባለቤት የፓታንት ራይቱ ባለቤት ምንድን ያደረገችው ሽልማት ተካሂዷል ቅርብ ጊዜ በሚሊኒየም አዳራሽ እና በጣም በርካታ ሰዎች ተሸልመዋል። ሊያሸልም የሚችል ስራ ምን አለ የሚለውን ደግሞ እናያለን። ከዛ መሀል ለራሷ እንኳን መኪና ሳይኖራት ሌሎችን መኪና ሸልማለች። ስለ እውነቱ አንድ እሱኛው ስቦኛል ማለት ነው። ኦኬ እኔ እስኪ ተልእኮ ምንድን ነው የዚህ ድርጅቱ የሚለውን ስናይ በጋራ በመስራት በአባላት መካከል መተማመንን አብሮ የማደግና ሀሳቦችን ወደ ተግባር በመለወጥ በኢኮኖሚ የደረጀ ማህበረሰብን መፍጠር የሚል ተልእኮ አላቸው። በኢኮኖሚ በአመለካከት በብዙ መልኩ ነው እንግዲህ በዛ የደረጀ ማህበረሰብ መፍጠር የሚል አላማ ነው ያላቸው። ተልእኮ ይሄ ነው የዚህ ድርጅት ተልእኮ ማለት ነው። ኦኬ እሴቶችን ስናይ እንግዲህ ሀገራዊ እሴቶችን መጠበቅ፣ ታማኝነትን መጎልበት፣ ግልጽነት፣ ተጠያቂነት፣ ኃላፊነት፣ ፈቃደኝነት፣ የጋራ ተጠቃሚነት የሚል በግል እነዚህን ሰዎች አሰባስቤ እኔ እንዲህ ያደርጋለሁ ሳይሆን የሰዎች ራዕይ ነው ያስቀድመውና ይሄኛው ሌላኛው ስቦኛል ማለት ነው። መልካም አላማው ምንድነው የሚለውን ስናይ በተጨማሪ እዚህ ጋር እንደምናየው ወደ ቁጠባና ብድር ህብረት ስራ ድርጅት ወይ ደግሞ ሳኮ ብለው ሰይመውታል ማሳደግ ነው አላማቸው። ወደ ሙሉ አገልግሎት ባንክ መሻገር የሚል አላቸው። የአብሮነት መንደር ማልማትና ማቋቋም ሌሎችም የሚል አላማ አላቸው ማለት ነው። እንግዲህ አብሮነት ኃላፊነቱ የተወሰነ መሰረታዊ ቁጠባና ብድር ህብረት ስራ ማህበር ወይ ደግሞ ሳኮ ብለው የሰየሙት እዚህ ጋር አላቸው። መቼ ተመሰረተ የሚለው እዚህ ጋር ጥቅምት 13 2017 ማለት ነው የተመሰረተው እስከ ጥቅምት 16 2017 የሚል እዚህ ጋር አለ። መልካም ስለዚህ ህጋዊነቱን ስናይ ደግሞ ከህጋዊነቱ አንፃር ስናይ በኢትዮጵያ አእምሯዊ ንብረት ባለስልጣን እውቅና አለው። ምንድነው ደግሞ በኢትዮጵያ አእምሯዊ ንብረት ባለስልጣን እውቅና ለምን አስፈለገ ካልን ፓታንት ራይት የተሰጣት ለዚህ ነው። ምክንያቱም ሲስተሙ እንደሚሰራ። ስለዚህ እቁቡ እንግዲህ እንደምናውቀው አንድ ጊዜ ብቻ ነው እዛ ጋር የምናውቀው። እዚህ ግን 6 ጊዜ በአንድ ዕጣ አንድ ጊዜ ነው የሚባለው። እዚህ ግን በአንድ ዕጣ 6 ጊዜ መብላት የሚያስችል ስርዓትን ስለፈጠረች ይህንን ለማረጋገጥ ነው የኢትዮጵያ አእምሯዊ ንብረት ባለስልጣን እውቅና የሰጣት ወይ ደግሞ ለዚህ ድርጅት የሰጠው ማለት ነው ፓታንት ራይት የተገባት። ሌላው በሀገሪቱ ንግድ ህግ መሰረት ደግሞ የንግድ ዋና ምዝገባ እና የንግድ ፍቃድ አለው ከንግድና ኢንዱስትሪ ሚኒስቴር ማለት ነው። ሌላው የግብር ከፋይ መለያ ቁጥር ተሰጥቶት ግብር የሚከፍል ነው ማለት ነው። ማለትም ቲን ነምበር አለው። መልካም ሌላው በኢንሳ የተመዘገበ መሆኑ ነው። ከኢንሳ ደግሞ ለምን አስፈለገ? ምን የተለየ ነገር ሰርቶ ነው ከተባለ እንግዲህ ማንኛውም ነገር በዌብሳይት ነው፣ ዲጂታላይዝድ ነው አብዛኛው። ስለዚህ ዲጂታል በሆነ መልኩ ስለሆነ ይሄ ደግሞ በዌብሳይት ነው ራሱ የሆነ ሰርቨር ስላለው ኢንሳ እንግዲህ ከኢንሳ ጋር አንድ ጊዜ ውል ከተዋዋል አስባችሁታል። በጣም ጥብቅ የሆነ እሱ ነው እንግዲህ ማንኛውም የሴኩሪቲ ነክ ነገሮችን የሚጠብቀው ኢንሳ ነው። ከዛ አንፃር ነው ከኢንሳ ጋር መስራት ያስፈለገው። ሌላው እዚህ ጋር የምናያቸው ፈቃዶች ናቸው። እያንዳንዳቸውን በደንብ ማየት እንችላለን።
የምንድን ነው ይሄ? በአዲስ አበባ ከተማ አስተዳደር ንግድ ቢሮ የተሰጠ ፈቃድ ነው ማለት ነው። ኦኬ ቀጣዩን ስናይ እዚህ ጋር ያለው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የሰጠው ፈቃድ ነው ማለት ነው። ፈቃዱን ከነ ማህተቡ በደንብ ማየት ይቻላል፣ ከነ ቁጥሩ ማየት ይቻላል ማለት ነው። ኦኬ እዚህም ጋር እንደዛው እንደሚታየው የኢትዮጵያ ቅድም የጠቀስኩት ማለት ነው የኢትዮጵያ አእምሯዊ ንብረት ባለስልጣን የሰጠው ማረጋገጫ ፈቃድ ነው ማለት ነው ከነ ማህተቡ። እዚህኛውስ ይሄኛው ማን ነው? ይሄ የኢትዮጵያ አእምሯዊ ንብረት ባለስልጣን ይሄም ያው ነው። ኦኬ እዚህ ጋርስ ኦኬ የስልጠና አገልግሎትን አስመልክቶ ያገኘው ፈቃድ ነው። እሺ መልካም። የአሰራር ሂደቱን ስናይ አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ብሎ እስከ 6 ዙር ነው እንግዲህ ብያቸዋለሁ። አብሮነት በዘመናዊ በአይነ መረብ በመጠቀም ሰዎች ባሉበት ሆነው በመመዝገብ እንግዲህ የትም ቦታ ሆነን መስራት እንችላለን ማለት ነው። በመመዝገብና የአገልግሎቱ ተሳታፊ በመሆን በጋራ ወደ ተሻለ የኢኮኖሚ እድገት የሚጓዙበት ታላቅ መንገድ ነው ይላል። እውነት ነው። የአንድ እቁብ ዋጋ 4500 ነው ይላል። ኦኬ በ4500 ምንድን ነው የሚሆነው? 7000 የደብተር መግዣ ነው መውጫ። ደብተር እንግዲህ እንደማንኛውም የትም ቦታ ስንሄድ ደብተር አለ፣ ባንክም ስንሄድ እንደዛው። ስለዚህ ደብተር ማንነታችን የሚገልጽ ከፎቶ ጋር፣ ከኢሜል ጋር፣ ከስልክ ቁጥር ጋር ደብተር የምንገዛበት ቀጥታ ወደ ካምፓኒ የሚገባ የአገልግሎት ፋሲሊቴት የሚደረግበት ማለት ነው። ወይ ደግሞ ሰርቪስ ቻርጅ ነው የሚባለው። ለሱ መጀመሪያ ይሄንን እንከፍላለን። ከዛ ቀጥሎ ሌላው ደግሞ ለአምጪው ሕግ ያስገድዳል እንደሚለው ካምፓኒው ምን ይላል? ላመጦቹ ሰዎች 800 እንግዲህ ለራሱ ትንሹን ነው፣ ቀሪውን እናንተ ከፍ ያለውን ብትወስዱ ይሻላል የሚል ዓላማ አለው። ይሄም ሌላኛው የሚያስደስት ነው። አብዛኛው ድርጅት ላይ ትንሿን ብቻ ኮሚሽን ለኛ ይሰጡና አብዛኛው 70-60% ይነሱ ይሆናል ማለት ነው። እዚህ ጋር በፍጹም እንደዛ አይደለም። የእሱ ጥቅም በኪቺ ብቻ ናት የድርጅቱ። ይሄም መልሶ ማቴሪያል ላይ የሚውል ነው እንጂ ወደ ኪሱ የሚገባ አይደለም ማለት ነው። እንግዲህ የአንድ ቁብጣ 4500 ከሆነ ስንት ቀሪ አለ? 3000 አለ። 700 እና 800 ሲነሳ አጠቃላይ 1500 ተነስቷል። 3000 ይቀራል። 3000 ምንድነው የሚሆነው? ቀጥታ ለባለቁቡ ነው የሚገባው። ለባለቁብተኛው ቀጥታ ነው የሚገባው። ምን ልካው ማለት ነው። ሲስተሙ ራሱ ሴሌክት ያደርግና ምኑን ያመጣልናል? አካውንቱን ሴሌክት አድርጎ ያመጣልናል። ለካሌ ክፈል የሚል ማለት ነው እንጂ ቀጥታ ወደ ድርጅቱ አካውንት አይደለም እኛ ብሩን የምንልከው። ብሩ ወደ ድርጅቱ አካውንት በፍጹም 0.5 ሳንቲም ወደ ድርጅቱ አካውንት አይገባም። ከዚህ ውጪ ከዚህ ከ700 ውጪ ማለት ነው። ይሄኛው ሌላኛው እንድንሰራ ከሚያደርጉ ነገሮች ግንባር ቀደሙ ነው። ከምንሰራ ከሚያደርጉ ነገሮች አንዱ ማለት ነው። ስለዚህ ስንት ሰዎች ለኔ ይጥሉልኛል? 4 ሰዎች ይጥሉልኛል። እንግዲህ የአብሮነት ዲጂታል እቁብ አንድ ጊዜ ብቻ ተጥሎ ከ3 እስከ 4 ዓመት 6 ዙር እቁብ የሚበላበት አዲስ ፈጠራ ነው ማለት ነው። ለዚህ ነው አዲስ ፈጠራ ነው በሚል ነው የአእምሯዊ ንብረት ድርጅትም ፓተንት ራይት እውቅና የሰጣት ማለት ነው ለዚህ ሴት። መልካም። ስለዚህ አሰራሩን እንግዲህ እዚህ ስናይ እንደምናየው በአንድ ዕጣ ስንት ነው ይላል? በአንድ ዕጣ ወይ ደግሞ በአንድ እቁብ 4500 ብር ይጣላል አለ። ከዛ ይህንን ጥለን በአንደኛ ዙር 5400 ነው የምንበላው።
ከ1 እስከ 6 ወር ባለው ውስጥ ይህንን እንበላለን ማለት ነው። የጣልነው ስንት ነው? 4500። ያገኘነው 5400። መጀመሪያ ዙር ላይ ስንት ጭማሪ ያለች? ወደ 900 ነው 800 አይ ቲንክ 1000 እዛ አካባቢ ጭማሪ ያለች ማለት ነው። ሁለተኛ ዙር ላይ 10800። አሁን ከፍ እያለ መጣ። እንግዲህ ዋና ፖይንቱ ያለው እዚህ ላይ ነው። አሁን ከፍ እያለ መጣ። ሁለተኛ ዙር ላይ 10800። ይሄ ኪሳችን ላይ የሚገባ ብቻ ነው። የሚቋረጥ አለው። የሚቋረጠው ስንት ነው? 10%። 10% ሁል ጊዜ እቁቡን በበላን ቁጥር ይቋረጣል ማለት ነው። 10% ለሰርቪስ ቻርጅ ይቋረጣል። ከዛች ላይ ከሰርቪስ ቻርጇ ላይ ደግሞ ታክስም ትከፈላለች ማለት ነው። ለመንግስት ታክስ አላት። ከእቁቡ ታክስ የለም ቀጥታ ከሚበላው ላይ። ከዛችኛዋ ግን ከሰርቪስ ቻርጇ ግን እቁቡ ምክንያቱም እንትን ስለሌለው ከዛ አንግል ነው። ሶስተኛ ዙር ላይ 21600 ምክንያቱም እስቲ ከመጀመሪያው ልጀምር። በአንድ ዕጣ ይህንን ያገኘ ነው ምን ሲሆን ነው እንግዲህ 4500 ነው አይደለ? ከዚህ ላይ 3000 ነው እንግዲህ እቁቦ 3000 ናት። 700 ለድርጅቱ ሰርቪስ ቻርጅ 800 ለአምጪው ተከፍሎ 3000 ነው አይደል? እቁቡ አራት ሰዎች 3000 ሲጥሉ 12000 ነው የሚሆነው። ቀጣይ ሁለተኛ ዙር ላይ 12000 ነው የሚደርሰኝ። 12000 ሲደርሰኝ 6000ውን ወደ ላይ ለቀጣይ እጥልና 6 ከ6000 ደግሞ 10%ን ከፍዬ ነው እንግዲህ ይቺን ማገኘው። ለዛ ነው። ስለዚህ ሁለተኛ ላይ 6000 ስለጣልኩኝ ሁሉን ከፋፍዬ ጨርሼ ኪሴ ላይ የሚገባ ብቻ ነው ይሄ ነው ማለት 10800። ሶስተኛ ላይ 21600፣ አራተኛ ላይ 43200፣ አምስተኛ ላይ 86400፣ ስድስተኛ እና የመጨረሻ ዙር ላይ 345000፣ አጠቃላይ 513000 ብር ከና ቅድም ካልናት ጋር ማለት ነው። ከዛ ጋር ተደማምሮ ይህንን ማግኘት እንችላለን ማለት ነው። እጣው ግን በአንድ እጣ 4500 ይሁን እንጂ እስከ 20 መግዛት እንችላለን ከፈለግን። 20 ለመግዛት ይኸው ሲባዛ 4500 90000 ነው የሚመጣው። 90000 ብር በ20 እጣ መግዛት ይቻላል። አንደኛ እጣ 90000 ብር በአንድ ጊዜ የጣለ ሰው በመጀመሪያ ዙር የሚበላው ስንት ነው? 108000 ኪሱ ላይ የሚገባ ተጣርቶ ወደ ላይ የሚጥለውን ሁሉ ጥሎ ማለት ነው። ኦኬ ሁለተኛ ላይ 216000 ይበላል። ሶስተኛ ላይ 432000 ይበላል። ሶስተኛ ላይ ማለት ነው። አራተኛ ላይ 864000 ይበላል። አምስተኛ ላይ 1,840,000 ይበላል። ስድስተኛ ላይ ደግሞ 6,912,000 ብር ይበላል ማለት ነው። አጠቃላይ 10,260,000 ብር መውሰድ ይችላል ማለት ነው። እንግዲህ ዋና ፖይንቶች ነት አንድ ጊዜ ብቻ ጥሎ ነው እንግዲህ። ኦኬ የአብሮነት እቁብ ትርፋማነት ከተቀማጭ ገንዘብ እና ከአክሲዮን ኢንቨስትመንት አንጻር በምሳሌ ሲነጻጸር ደግሞ እዚህ ጋር አስቀምጠውታል። እሱንም ይህንንም ልብ ማለት ይገባል። ባይዘይ አንዳንድ ሰው ባንክ አላስቀምጥም እንዴ ምናምን የሚል አለ። ባንክ ማስቀመጥን እንደ ምርጫ ምናይ ብዙ ሰዎች አለን። አይደለም፣ እንደሱ አይደለም። ኦኬ እስቲ እንየው እንዴት ነው የሚለውን። አብሮነት እቁብ መጣል የአብሮነትን እቁብ መጣል የፈራ አንድ ሰው 4500 ብር ባንክ ቢቆጥብ ብለን ስናይ ይህ ባንክ ወለድ 7% ነው በአመት ማለት ነው። በአመት ቢያገኝ 315 ብር በአመት ተጨማሪ ያገኛል። በአመት እንግዲህ 315 ብር አገኘ። ይህ ማለት ያስቀመጠው 4500 ብር 10,000 ብር እንዲሆንለት ከፈለገ 15 አመት የቆጠበውን ወጪ ሳያደርግ ሁሉንም የቆጠበውን ወጪ ሳያደርግ ምን ማድረግ አለበት? መጠበቅ አለበት። ስንት አመት? 10 አመት። ምን 15 አመት ነው እንጂ 15 አመት መጠበቅ አለበት። አስባችሁታል?
ስለዚህ የቆጠበው 4500 ብር ደግሞ 513 ሺህ ብር እንዲሆንለት 1628 ዓመት መጠበቅ አለበት። በህይወት ይኖራል? የስንት ልጅ ያልፋል በዚህ እድሜ ውስጥ አስቡት። ይህን ነው ኮልኩሌት ማድረግ አብዛኞቻችን ማንችለውና ባንክን እንደ ምርጫ ወይ ደግሞ እንደዛ እኮ ነው። ስለዚህ አይሆንም። ቢያንስ የ5 የ6 ሰዎች አረ ምን ኦልሬዲ እኮ 1000 ምናምን ዓመት ማለት እኮ ስንት ክፍለ ዘመን አልፎታል። ወደ 3-4 ጄኔሬሽን አለፈ ማለት እኮ ነው። በ10 ራሱ ብንቆጥር 10 ጄኔሬሽን ነው እንጂ። ኦኬ እዚህ ጋር ከአብሮነት እቁብ ይልቅ የባንክ አክሲዮንን ለመግዛት የመረጠ አንድ ሰው 90,000 ብር የባንክ አክሲዮን ቢገዛ ብሔራዊ ባንክ የአክሲዮን ዓመታዊ ትርፍ ክፍያ መረጃ መሰረት ማለት ነው ትልቁ 20% ሲሆን በአመት 18,000 ብር ነው። ይህ ማለት የአክሲዮን ወጪውን በ5 ዓመት የሚመልስ ሲሆን 10 ሚሊዮን ብር እስኪሆን ደግሞ ለ555 ዓመት መጠበቅ አለበት ማለት ነው። 555 መጠበቅ አለበት ማለት ነው። ይህንን ነው ኮልኩሌት ማድረግ ያቃተን። አብሮነት ላይ በስንት ዓመት ነው? ከ3 እስከ 4 ዓመት ባለው ውስጥ ብቻ። ይሄን ይመስላል እንግዲህ እዚህ ጋር የሚያሳየን እሽክርክሪቱን ነው። ማንም ከፊት ሆኖ የሚኖር የለም። ማንም ፊተኛው ኋላኛ ይሆናል፣ ኋላኛው ፊተኛ ይሆናል። ሰርክል ነው የሚሰራው እንጂ እንደ ሌላኛው እንደ ኔትወርክ ማርኬቲንግ አሁን ኔትወርክ ማርኬቲንግ አብዛኛው ፒራሚድ ነው የሚሰራው። ምን ማለት ነው? ወደ ላይ እየተደረደረ ነው የሚሄደው። ለምሳሌ እኔ አንድ ሰው ባመጣ እኔ ከላይ ነው ያለሁት፣ ከኔ ስር ያለው ሌላ ሰው ቢያመጣ ከዛም ኮሚሽን ያገኛለሁ፣ እሱም ሌላ ቢያመጣ ከዛም አገኛለሁ እያልኩ ከላይ ያለው ዝሆን ያክላል። በቃ አድጎ ማለት ነው። ከስር ያለው ሁል ጊዜ ከስር ነው እንጂ ከላይ መሆን አይችልም። ስለዚህ ሁሌ ከላይ ያለውን እየገፋ ከላይ ያለው በጣም ተጠቃሚ ይሆናል። እንደዛ እዚህ ጋር አይሰራም። 6ኛ ነው እንግዲህ መጨረሻው። እሱን ሲበላ ሲስተሙ ከእንትን ውጪ ያደርገዋል። ተመልሶ የት ይሄዳል? እዚህ የነበረ ሰው ከሆነ ዞሮ መጥቶ ከኋላ ይሰለፋል። ተሰልፎ እንደገና ከኋላ የነበሩትን እያበላ እነሱን አሳድጎ ነው እንደገና እዚህ የሚደርሰው ማለት ነው። በቃ ዙሪያው ነው ሁሌ የሚዞረው። ፊተኛው ኋላኛ እዚህ የነበረው በቃ ከፊት የነበረው እንደዛ እያለ እንደገና እዚህ ከኋላኛ ይሆናል። እዚህ የነበረው ከፊት ሆነ ማለት ነው እያለ ነው የሚሄደው። ማንም ከኋላ የሚሆን የለም፣ ማንም ከፊት ሆኖ የሚኖር የለም፣ ማንም ከኋላ ሆኖም ደግሞ የሚኖር የለም። ስለዚህ ተመጋግቦ የሚኖርበት ሲስተም ነው። እሱን እኔ ወድጄዋለሁ ማለት ነው። ሌላኛው እንደወንደው ያደረገኝ እሱ ነው። ኦኬ ያው እንግዲህ እንደዚህ እያለ ነው የሚሄደው። ሽክርክሪቱን ነው የሚያሳየው። አጠቃላይ 4 ሰዎችን ነው እንግዲህ እንደምናየው 4 ሰዎች ናቸው የሚመደቡልን። 4 ሰዎች ይመደቡልን። 4 ሰዎች 660,000 3.840 ማለት 3,840,000 ብር ማለት ነው በአንጻሩ። ስለዚህ እያለ ነው የሚሄደው። የኤጀንቶች ቀጣይነት ያለው ጥቅም በአንድ እቁብተኛ እስከ 20 እቁብ ድረስ ባመጣው እቁብተኛ ሊንክ መመዝገብና የ20 እቁብ የኤጀንትነት ክፍያ ላስመዘገበው መክፈል ግዴታው ነው ይላል እዚህ ጋር። ውዴታና ግዴታዎች ደግሞ እዚህ ያሉ ማለት ነው። አንድ እቁብተኛ በሊንኩ ሌላ እቁብተኛ ካስመዘገበ ከአንድ እቁብ በላይ 800 ብር፣ ከ20 እቁብ ደግሞ እስከ 16,000 ብር ባስመዘገበበት ቅጽበት የሚያገኝ ይሆናል። ይሄ ቀጥታ ለአምቲው የሚከፈል ነው። አንድ ሚግዛ 20 ሚግዛ 20 ነው ትልቁ የቤቱ ጣራ ማለት ነው። እዚህ ድርጅት ላይ የፈለገውን እጣ ይግዛ፣ የገዛበትን መጀመሪያ ለአምቲው ሲከፍል ነው ሌላ ቀጣይ ሲስተም የሚከፈትለት። ይሄ ነው። ምናልባት እዚህ ጋር ይበቃናል። ቀጣይ ማየት ይቻላል። ግን
እዚህ ጋር እስቲ ልበል ትንሽ። በአጠቃላይ እያንዳንዱ እቁብተኛ ከአንድ እቁብ በ6 ዙር የሚያገኘው ገንዘብ 513 ሺህ ብር ይሆናል ይላል። ማንኛውም አባል በአብሮነት ከሚያገኘው ገቢ ካፒታሉን ለማሳደግ እንዲሁም ሌሎችን ለማገዝ አራተኛ ዙር ሲደርስ 2 እጣ ይገዛል። ሌላ ማለት ነው። 2 እቁብ ይገዛል። በየትኛውም ይግባ ማለት ነው። 5ኛ ዙር ሲደርስ ደግሞ 3 ይገዛል። አጠቃላይ 5 ገዛ ማለት ነው። 6ኛ ዙር ሲደርስ ደግሞ 5 ይገዛል። አጠቃላይ ስንት ሆነ? 10 ሆነለት ማለት ነው። ይህንን መጨመር ይጠበቅበታል ይላል። ይሄ ግዴታ ነው ማለት ነው። ምክንያቱም ያገኘው ይሄ እጥፍ ነው። የሩቦን ያክል አውጥቶ ነው የሚገዛው ያገኘው ገቢ ማለት ስላለ። ኦኬ። ስለዚህ እዚህ ጋር እያንዳንዱ ኤጀንት ሊንኩን ለሌሎች በመሸጥ ከሚያገኘው ትርፍ ለመንግስት ግብር መክፈል አለበት። ይሄ ግዴታ ነው። ድርጅቱ ቢያቆም ወይም ከዚህ የእቁብ ስርዓት ቢወጣ እቁቡን የበሉት እቁብተኞች የበሉትን እቁብ ላልበሉ ሰዎች በጊዜ ገደብ ቀስ በቀስ የበሉትን እቁብ ተመላሽ እንዲያደርጉ ይደረጋል እንጂ ተበልቶ መቅረት የሚባል ነገር አይሰራም ማለት ነው። ኪሳራ የሚባል ነገር የለውም። እንደው ቢቆም እንኳን የሆነ ነገር ሰማያዊ ነገር ወርዶ ቢቆም ቢባል ማለት ነው። መልካም። ባለፈው ሚሊኒየም አዳራሽ ሽልማት ነበረ ያልኳችሁ ይህንን ነው። ብዙ ሰዎች እዚህ ጋር ሽልማት ወስደዋል። ይህን ይመስላል። አመሰግናለሁ።